ጳውሎስ ለቆላስያስ ሰዎች የሚላቸው ስለናንተ በመንጸልይበት ጊዜ ጌታችን እግዚአብሔርን ኢየሱስ ክርስቶስን እጅግ አድርገን እናመሰግነዋለን። የምናመሰግንበት ምክንያት ደግሞ በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን ነው። የሰማነው ነገር አለ። እግዚአብሔር ላይ ያላችሁ እምነት ደግሞም ቅዱሳን እንዴት እንደምትወዱና እንደምታፈቅሩ ለቅዱሳን ሁሉ ያላችሁን ደግሞ ፍቅር ሰምተን እግዚአብሔርን በእናንተ ምክንያት እናመሰግናለን። ነገር ግን ይህ የሆነው የትኛው ማለት ነው? ይህ የሆነው የሚለው ያላችሁ እምነት እግዚአብሔርን መውደዳችሁ እግዚአብሔርን ማመናችሁ የሆነውና ለቅዱሳን ያላችሁ ፍቅር የተገነባው በአንድ ነገር ላይ ነው። በሰማይ ስለተዘጋጀላችሁ ተስፋ የተነሳ ነው። በሰማይ ተስፋ ባይኖራችሁ ኖሮ ይህ ነገሮች በእናንተ ላይ አይገለጡም ነበር። እነዚህ ነገሮች ለመገለጣቸው ከእናንተ ውስጥ ለመውጣታቸው ምክንያቱ እግዚአብሔር በሰማይ ለእናንተ ካዘጋጀላችሁ ተስፋ የተነሳ ነው። ሶስት አይነት የተስፋ ቃሎች አሉ። አንደኛው የተሰጠ የተስፋ ቃል የሚባል ነው። ኦሬዲ እግዚአብሔር ለኛ የሰጠው ነገር ግን ያልተፈጸመ ነገ ሊፈጸም የተዘጋጀ። ዛሬ ጌታ ኢየሱስ ክርስቶስ በክብር በመላእክቱ ታጅበው ወደዚህ ምድር ይመጣ። ይሄ ለኛ የተሰጠን የተስፋ ቃል ኢየሱስን እስካሁን እንጠብቀዋለን። እውነተኛ የሆነ ተስፋችን ጌታን እንጠብቃለን። አልተፈጸመም ግን እንጠብቃለን። ደግሞ የተፈጸሙ የተስፋ ቃሎች አሉ። ያልተፈጸመ አለ፣ የተፈጸመ ክርስቶስ ስለኛ በመስቀል ላይ ያደረገው የከፈለው ዋጋ ምን ብሏል? እሱም ሲጨርስ ምን አለ? ተፈጸመ። ከእንደገና ኮንዲሽናል የሆኑ የተስፋ ቃሎች አሉ። በሁኔታዎች ላይ የተመረከዙ እድሜ በምድር ላይ እንዲረዝምና አባትን ምን በል ካላከበርክስ አይረዝምም ማለት ነው። ኮንዲሽን የእድሜህ መርዘም የሚወሰነው እናትና አባቶችህን በማክበር ላይ ነው። እውነተኛው ተስፋ ደግሞ እግዚአብሔር አምላክ ከሰማይ ኢየሱስን ወደዚህ የላከበት ተስፋ የተፈጸመ የተስፋ ቃል ኢየሱስን ከሰማይ ወደዚህ ምድር ስለ እኛ ተስፋ ሰጪ አለ፣ ተስፋው አለ፣ ተስፋ ተቀባይ አለ። ተስፋ ሰጪ እግዚአብሔር፣ ተስፋ ተቀባይ እኔና እናንተ ነን። ተስፋው ማን ነው? ኢየሱስ። በሰማይ ተዘጋጅቶ የተቀመጠላችሁ ተስፋ አለ። ይሄ ተስፋ እናንተን ጀነረስ እንድትሆኑ ያደርጋችኋል፣ አፍቃሪ እንድትሆኑ ያደርጋችኋል። ይሄ ተስፋ አማኞች እንድትሆኑ ያደርጋችኋል። ተስፋው ከሌለ እምነት የለም። ተስፋው ከሌለ ፍቅር የለም። ተስፋው ከሌለ ምንም ነገር። እግዚአብሔር ለኛ ያዘጋጀውን ተስፋ ማየት ስንጀምር ከክብር ወደ ክብር መሻገር ይጀምራል። እውነተኛው የክርስትና ሕይወት መለማመጃ መንገዱ አንዱ ይሄ ነው። ምድርን ማሸነፍ የምትፈልጉ ከሆነ በምድር ያለው ሲስተምን የበላይ መሆን የምትፈልጉ ከሆነ ተዘጋጀላችሁ ተስፋ አስተው አይን ያላየ ጆሮ ያልሰማ በልብ ያልታሰበ እግዚአብሔር የሚወዱት ያዘጋጅ። ለኛ ግን በመንፈስ የተገለጠ የመንፈሳዊነታችን ቁም ነገሩ ያለው ተስፋው ላይ። ተስፋ ከሌለ እኮ እምነት እግዚአብሔር እኮ አንድን ሰው አስነስ ነቢይ ትሆናለህ ከተባለ ጸጉሩን ሊያርጎ ስቲክኒ ሱሪ ያርጎ ምናምን እንዲያለ ማኪያቶ ቤት ከዞረ ነቢይ ይሆናል? ሞዴሊስት ነው የሚሆነው። ነቢይ ትሆናለህ የተባለ ሰው አሜን ብሎ ሲጸልይ እግዚአብሔር ቃል ሲያለ ቃሉን ሲማር ከእግዚአብሔር ጋር ካለው ነገር ጋር ሲሮጥ ነው የሚሆነው። ለተስፋ ያላችሁ ቫልዩ ትልቅ ነው። በዚህ ጉዳይ ላይ ጸልዩ። እግዚአብሔር በሰጣችሁ ተስፋ ላይ ጾሙ፣ ጸልዩ። ተስፋው ማን ነው? ኢየሱስ።